የባህር በር ፍላጎታችንን አስመልክቶ ወዳጆቻችን ግልጽ የሆነ እይታ እንዲኖራቸው ስራዎችን የሰራንበት ሁኔታ አለ። ምን ማለት ነው? ግልጽ የሆነ እይታ እንዲኖራቸው ማለት ዝም ብለን ከመሬት ተነስተን አይደለም ባህር እየጠየቅን ያለ ነው። የባህር በር እየጠየቅን ያለ ነው። የባህር በር የምንጠይቀው ቀጥዬ በመገልጻቸው አራት በጣም ጀስቲፋያብል በሆኑ ጉዳዮች ምክንያት ነው። የመጀመሪያው ከዚህ ባህር ጋራ የታሪክ ትስስር አለን። የታሪክ ትስስር አለን ስንል ይሄ ባህር እኛ ጋር ነበረ። ይሄ ባህር አሰብ ነው የነበረው። አሰብ ደግሞ እንደምታውቁት ራስ ገዝ ነው የነበረውና ብዙ ነገሮችን ማንሳት ይቻላል። ወደ ሚዲያ ባናመጣውም እነኚህን ነገሮች በጓዳ በደንብ ማውራት ጀምረናል ከነሱ ጋራና ታሪክ ያያይዘናል ነው። ሁለተኛው ነገር ታሪክ ማያያዙ ብቻ ሳይሆን ዓለም አቀፍ ሕግ እኛን ይደግፈናል ማለት ዲስታንስ ፋክተር የሚሉት ነገር አላቸውና ከዛ የዓለም አቀፍ ሕግ ከሚያስቀምጠው የዲስታንስ ኤክስፔክቴሽን በታች ነው ኢትዮጵያ ያለችው እና በዚህ ምክንያት ይመለከተናል ብለን እያነሳንላቸው ነው የምንገኘው። ሶስተኛው ደግሞ ይሄንን ባህር የምንፈልግበት አክሰስ የምንፈልግበት ጉዳይ ሰርቫይቫል ኢንተረስታችን ሆኗል። አሁን ባለበት ሁኔታ ኢት ቢኬም አወር ሰርቫይቫል ኢንተረስት ዝም ብሎ እንደው ለፕራይድ ሳይሆን እንደው ባህር በር ማግኘት አለብን ብለን ከመናፈቅ ሳይሆን አሁን የህልውና ጉዳይ ሆኗል። ይሄ ደግሞ በመሪዎቻችንም አፍ በጎላ መልኩ ሲነገር እና ሲነሳ የነበረ ጉዳይ ስለሆነ ሰርቫይቫል ነው። ስለዚህ ሰርቫይቫል ደግሞ ማንኛውንም አይነት ዋጋ የምትከፍልለት ስራ አይነት ብሔራዊ ፍላጎት ነውና አሁን እኛ ይሄን ነገር ማሳካት የምንፈልገው በዲፕሎማሲው አፕሮች ነው። ጉዳዩ ግን እነኚህን ሶስቱን ታሳቢ ያደርገናል ብለን አንስተናል። ሌላው ደግሞ ትሬቶች ይኖራሉ። ትሬቶቻችንን በቅርበት ለመቀልበስ ይሄ የባህር በር ያስፈልገናል የሚልም እናነሳለን። ትሬት ሲባል ከውሃ ላይ የሚተኮስ የሚወነጨፍ ረጃጅም ርቀት መሄድ የሚችሉ ከተሞቻችንም ራሱ ሊያሰጉ የሚችሉ ዋና ከተማችን እንዲህ አይነት ጉዳዮች ስላሉና ከዚህ ጋር የተያዘ የኢንሴኩሪቲ ጉዳይ ስለሚያመጣ እዛ መሆናችን እዛ ሆነን ታክል ማድረጋችን በጣም አስፈላጊ ነው የሚል ነገር በደንብ እያነሳን እንገኛለን ማለት ነው። ሌላው ደግሞ ይሄ ባህር ወደ ሌላው አካል ሲሄድ እንደምታውቁት የሽግግር መንግስት ነው ይህን ባህር ሳልፎ የሰጠውና በሌጂቲመሲ አንጻር ካየነው ማንዴት የለው። የሽግግር መንግስት በህዝብ ያልተመረጠ መንግስት የባህር በር አሳልፎ የመስጠት ማንዴት የለውም። አሁን ወደ ሚዲያ ብዙ አላወጣ ነውም፣ ግን ማንዴት የለውም። በህዝብ የተመረጠ መንግስት ነበር ይሄን ማድረግ የነበረበት እና ወዳጆቻችን ይሄን በደንብ ያውቃሉ። ያነሱም ነበር የራሳችሁ ድክመት ነው ብሎም ያነሱ ነበርና እነኚህን ጉዳዮች እያነሳን ቢያንስ የኛ ኢንትረስት ባዶ እንዳልሆነ በጣም ጀስቲፋይ የሚደረግ ጉዳዮች እንዳሉት ለማስረጽ የተሰሩ ስራዎች አሉ። ይሄ እንግዲህ ቅድም እንዳልኩት ከወታደራዊ ዲፕሎማሲ ትርጉም ስንነሳ ዝም ብሎ ተቋሙን የሚጠቅም ጉዳይ ብቻ ሳይሆን ብሔራዊ ኦብጀክቲቭ እና ብሔራዊ ፍላጎትን ከማሳካት አኳያ የራሱ የመከላከያን ሪሶርስና ግብአት በመጠቀም ምንድነው አቅሞችን በመጠቀም ስራዎችን ተግባራዊ ማድረግ ነው ብዬ ያልኩትም በዚህ ምክንያት ነው።